السلام عليكم ورحمة الله وبركاته. سلام ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ይሄንን ጽሁፍ ወይም ደግሞ አረብኛ የምትችሉ ምን ተወቋት الآن المصطفى السنوات الجاية راح ترجع الحواتف الأراضي ምን ማለት አስቡ መሰላችሁ? ይህ ሰውዬ የምታውቁ ካላችሁ ታውቁታላችሁ፣ የማታውቁ ካላችሁ ደግሞ ሙስጠፋ ይባላል። ዜግነቱ እርግጠኛ አይደለሁም 100% የሶሪያ ይመስለኛል። ያው ብዙ ጊዜ የግብጾች ጋዜጠኞች ጋር ነው ኢንተርቪው የሚያደርገው፣ ኢንተርቪው እያደረገ የሚታየው ማለት ነው። እንደዚህ አይነት ሰዎች ግን በነገራችን ላይ በስፋት በስተዋል። ግምት ብለው ወይም ተወቋት ብለው ያወራሉ። ነገር ግን ከበስተጀርባ ምን እንዳለ አላሁ አለም። እስቲ ከተናገረው ነገር አንድ ነገር ልበላችሁ። በቀደም ምን ሰምቼው ነበር መሰላችሁ? በዓለም ላይ የሆነ በሽታ ይሰራጫል፣ በዓለም ላይ ረሃብ ይገባል፣ ብዙ ነገር ብሏል። ግን አንዱ የገረመኝና ግራም ያጋባኝ በሽታው ተከስቷል። እሱ ያለው በሽታ አሁን ላይ ተከስቷል። በአንዳንድ ሀገራት ላይ በስፋት እየተሰራጨ እያየንም እየሰማንም ነው ማለት ነው በሽታው። ይሄ ነገር እንዴት ሊሆን ቻለ? እንዴትስ ሊያውቁ ቻሉ? ነው ሰው ሰራሽ ቫይረስ እየሰሩልን እያሰራጩልን ነው። ልክ እንደ ኮሮናውን አሁን አብዛኛው ሰው 80% የሚሆነው ሰው ሰራሽ ኮሮና ነው ተብሎ ሰው ሰራሽ በሽታ ነው ተብሎ ይታመናል። አሁንም ደግሞ ተኮሮና አሻሽለው ሀየል አድርገው እነሱ ፈጥረውልን ይሆን? አላሁ አለም። ለማንኛውም አሁን ደግሞ ምን ይላል? ወደፊት በሚመጡት አመታቶች ስማርት ስልኮች ጠፍተው ኖኪያና የቤት ስልክ ይሆናል የምንጠቀምበት እያለን ነው። ምን ለማለት አስቡ ይሆን? እና እነሸቃሊት ዩቲዩብ ተፍተፍ የምንለው ማለት ነው እዚህ ላይ ሊቋጭልን ነው ማለት ነው። ለማንኛውም አንዳንድ ነገሮች በዓለም ላይ አሁን ያፈጠጡት ስጋት የሆኑ ነገሮች አሉ። እንዲሁም አንዲት አለች ልክ እንደዚህ ሰውዬ ግምት ብላ ነው የምትናገረው። ሌላ አብዱልለጢፍ ትባላለች። እንዲህ አይነት ሰዎች እኔ ለምን እኔ ፊት እንደሚመጡ አላውቅም። ወደ ሶሻል ሚዲያ ስገባ ይመጣሉ። እኔ ፈልገው ይሁን እኔ ፈልጊያቸው ባላውቅም ይመጣሉና ከተናገረችው ሌላ አብዱልለጢፍ ከተናገረችው መካከል ብዙ ነገሮች ተሳክተውላታል። በነገራችን ላይ ሴትዮ ይሄም ሰውዬ ብዙ ነገሮች ይሳካሉ። የተናገሩት ነገሮች እኔ ይሳኩላቸዋል። እንዴት እንደሚሆኑም አላውቅም። ሌላ አብዱልለጢፍ ከተናገረችው መካከል ቅድም ላይ ወደ ሶሻል ሚዲያ ገብቼ ያጋጠመኝና የሰማሁት ልንገራችሁ። ሌላ አብዱልለጢፍ የምትባለው ሴትዮ ምን አለች? ሱዳን ውስጥ ቀደም ብሎ የቆየ ቪዲዮ ነው አሁን ያየሁት ማለት ነው። ሱዳን ውስጥ ኃይለኛ ጦርነት ይከፈታል፣ ራብ ይከፈታል፣ ደም መፋሰስ ይከፈታል፣ ሀገሪቱ ለሁለት ትሆናለች ወይም ደግሞ ትከፈላለች ብላ ተናግራ ነበረ። አሁን ሱዳን ውስጥ ያለውን ሱዳኒዎች ብቻ ናቸው የሚያውቁት። እዛ አካባቢ ያለ ራብ ያለ ደም መፋሰስ ለማየት የሚሰቀጥጥ ያለበት ሁኔታ ነው ሱዳን ውስጥ ያለው ማለት ነው። እና ምን ስትል ሰማኋት? በቀደም አፍሪካ ውስጥ ስለሚከሰተው ጦርነት ስለሚከሰተው ነገር ኢትዮጵያን አንስታለች። አላህ ሀገራችንን ከመጥፎ ነገር አላህ ይጠብቃት፣ ሀገራችንን ሰላሟን ይመልስልን። እና ምስኪ ይሄ ነገር እንዴት ታወታላችሁ እናንተ? ጥንቆልና ፖለቲካ ነው ብቻ አትሉኝም ነው? አጋንንት ጋር እየሰሩ እኛን እየመጡ በሶሻል ሚዲያ ያደናግራሉ። በነገራችን ላይ ይሄ ሶሻል ሚዲያ ድርግም ብሎ ሰው ሰላም በተፈጠረ ልክ ይሄ አሁን እንዳለው ለወደፊት ስልኮች ጠፍተው ስማርት ስልኮች ጠፍተው ኖኪያ የቤት ቴሌፎን ነው የምንጠቀመው እንዳለው ድርግም ብሎ ሁላችንም ተገላግለን ሰላም ባገኘን ሶሻል ሚዲያ ከመጣ ወደዚህ ኢንተርኔት ከመጣ ወደዚህ ብዙ ነገሮችን ተማርን።
ብዙ ነገሮችን አላህ ይቅር ይበለን። ዘረኝነትን ኧረ ምኑ ኧረ ስንቱ ብቻ አላህ ይቅር ይበለን። እስኪ እናንተ በኮሜንት አሳውቁኝ ምን ይሰማችኋል? ሀል እውን ይሄ ሰውዬ ያለው ይከሰታል ወይስ አይከሰትም? አብረን የምናየው ይሆናል።